ሰላም ሰላም እንደናችሁ ውድ የቻናሌ ቤተሰቦች ዛሬ እስኪ በስሱ በትንሹ ስለ ኢራንና ስለ እስራኤል ፖለቲካ እንተነተናለን። The conflict between Israel and Iran continues to escalate. As Israel and Iran continues to ለዘመናት በአንድ መቀመጫ ካልተጸዳዳን ሲሉ የነበሩ ሀገራቶች ዛሬ በሚሳኤልና በድሮን ካልተበላላን ካልተገዳደለን ሲሉ የኛ ህዝብም እነሱን ተከትሎ ሲጨፋጨፍና ሲቀጣቀጥ እንደማየት የሚያስቅ ነገር የለም። ትንሿ እስራኤል ከትልቋ ኢራን ጋር የገቡበትን ነገሮች ሁላችሁም የምታውቁት ነገር ነው። እነሱን ተከትሎም የኛ ህዝብ እስላምና ክርስቲያን በሚል ጎራ ተከፋፍሎ እየተቀጣቀጠ ነው። በምን አትሉ? በኮሜንት አንዳንዱ ደግሞ በቪዲዮ እስራኤል ከጠፋች ቆሻሻ ልጅ ኢትዮጵያ ውስጥ ያለው ሙስሊም አጥፍተው ነው የምንጠፋ። አንዱ ደግሞ ምን አለ? ቢመቻችልኝና ለኢራን ተዋግቼ እስራኤልን ማጠፋበት መንገድ ቢመቻችልኝ። ወንድሜ ከሀገር መውጣት ፈልገህ ነው ወይስ ምንድነው ምክንያት? ለማንኛውም የገባኝን ስለ ሁለቱ ሀገራቶች ግጭት አንዳንድ ነገሮች ለምን አልነግራችሁም? Iran has launched another wave of missiles towards Israel. አሜሪካ ለምን በዚህ ደረጃ እስራኤልን ትደግፋለች? እስራኤል እስከዛሬ ምን ያህል የኢራን ሳይንቲስቶችን ገላለች? ከሁለቱ ሀገራቶች በኃይል ሚዛንስ ማን ይበልጣል? የሁለቱ ሀገራቶች ጸብ ወደ ሶስተኛው የዓለም ጦርነት ይወስደን ይሆን? ጦርነቱ በማን ፈቃድ እስከ መቼ ይቀጥላል? እነዚህን ጥያቄዎች በዚህ ቪዲዮ መልስላችኋለሁ። አብራችሁን ቆዩ። The conflict between Israel and Iran. as Israel and Iran has launched another wave of missiles towards Israel. በመጀመሪያ የሁለቱ ሀገራቶች ጸብ ጨርሶ የሃይማኖት አይደለም። ሁለቱም እንደ ሀገር አይተማመኑም። ሁለቱም ስጋት አለባቸው። ስለዚህ የህልውና ነው። መቼም እንደምታውቁት እስራኤል ሞኝ አይደለችም። ከመሬት ተነስታ ሄዳ ቴህራንን የምትደበድበው ሳይንቲስቶችን፣ ጀነራሎችን የምትገለው ሞኝ አይደለችም። ለምን መሰላችሁ? ምክንያቷ ግልጽና ግልጽ ነው። የኢራንን የኒውክሌር ቦምብ ግንባታ ፕሮጀክት ከቻሉ ማጥቀቅ፣ ካልቻሉ ደግሞ በተቻላቸው አቅም ማዘግየት ነው። ለዛ ነው በተለያየ ጊዜ ሳይንቲስቶችን፣ ጀነራሎችን ታርጌት እያደረጉ ሄደው የሚገሏቸው። ለእስራኤል የጦርነቱ ምክንያት ይሄ ቢሆንም ኢራን ደግሞ የኒውክሌር ፕሮጀክቱ 100% ጨርሳ መከበርና መፈራት ትፈልጋለች። እስራኤል ደግሞ የኒውክሌር ፕሮጀክቱን ማጥቀቅ ካልቻለች ደግሞ እንደነገርኳችሁ ማዘግየት ትፈልጋለች። በነገራችን ላይ ያን ድርምስምስ አድርጎ ማጥቀቅ የሚችል ብቸኛ መሳሪያ ያለው ሀገር አሜሪካ ብቻ ነች። አሜሪካ ለእስራኤል ለምንድነው አላቅም ሰታታታቀም መስጠትም አትፈልግም። እስራኤል ደግሞ ሌላ ሲስተም ነው መጠቀም የጀመረችው። ስለዚህ ምንድነው ሳይንቲስቶችን ታርጌት እያደረጉ መግደል፣ ጀነራሎችን ማጥፋት ላይ ነው ያተኮረችው። Israeli strikes killed 14 Iranian nuclear scientists, 8 generals. ለምሳሌ ሰሞኑን እስራኤል 8 የሚሆኑ የኢራን ጀነራሎችና ሳይንቲስቶችን ገደለች ሲባል ሰምታችኋል አይደለ? ይሄ ግድያ ግን አሁን አይደለም የጀመረው። ላለፉት 20 ዓመታቶች የቀጠለ ነው። አንዳንድ እንደውም የገደለቻቸው በባለፈው ኢራን አሉኝ የምትላቸው ወሳኝ ሳይንቲስቶች የተገደሉበትን ዓመተ ምህረትና ስማቸውን ልንገራችሁ። አንደኛ አርዳሽር ሁሴንፐር የተባለ የኒውክሌር ፊዚስት ምስጢራዊ በሆነ ሁኔታ ከቤቱ በ2017 ቤቱ ቁጭ እንዳለ በጋዝ ተመርዞ ተገሏል። በ2010 ደግሞ ማሳውድ አሊ መሐመድ የተባለ በቴህራን ዩኒቨርሲቲ ፕሮፌሰር በሪሞት ኮንትሮል በተጠመደ ቦምብ በቤቱ አቅራቢያ በመኪና ውስጥ እንዳለ ፈንድቷል። በዛው ዓመት በተመሳሳይ ሁኔታ በ2010 ደግሞ የኒውክሌር ኢንጂነር የሆነው ማጂ ሻለሪ አሊ ሞሳድ ባቀነባበረው ውስብስባዊ መንገድ መኪና ውስጥ ሲገባ በቦምብ አፈንድተውታል። በተመሳሳይ ቀን ፈሬዱን አባሲ የተባለ የኒውክሌር ሳይንቲስት እና የአቶሚክ ቦምብ ኢንጂነር ኃላፊ ለጥቂት ከግድያ አምልጧቸዋል። በ2011 ዳሪሽ ሬዘንጃድ የተባለ በሰዓቱ ኢራን አለኝ የምትለው የኤሌክትሪካል ኢንጂነሪንግ ኤክስፐርት ቴህራን ውስጥ በሞተር በሚሄዱ 2 ሰዎች መንገድ ላይ ተሾቶ ተገሏል። ክቡራትና ክቡራን አሁን እየነገርኳችሁ ያሉት ግድያዎች የት ነው የተፈጸሙት? ኢራን ውስጥ፣ ያው ዋና ከተማ ቴህራን ውስጥ። በማን? በሞሳድ በእስራኤል። አስቡት። በ2012 ደግሞ ሙስጠፋ አህመዲ ራሻን የተባለ የኒውክሌር ሳይንቲስት እና የዩራኒየም ፋሲሊቲ የበላይ ጠባቂ ኃላፊ በራሱ መኪና ውስጥ በተጠመደ ማግኔቲክ ቦምብ ተገሏል። በ2020 ሞሰን ፋክሪ ዛዳ የተባለ ሲኒየር የኢራን የኒውክሌር ፊዚስት እና ወታደር ቴህራን ውስጥ በቤቱ በሪሞት ኮንትሮል ላይ በተጠመደ ቦምብ ተገሏል። እና ማወቅ ያለባችሁ ነገር ምንድነው? እነዚህ ግድያዎች ላለፉት 20 ዓመታቶች ሲንከባለሉ የመጡ እንጂ አሁን የጀመሩ አይደሉም። አሁን እነዚህን ግድያዎች የነገርኳችሁ እስራኤል በኢራን ላይ የሰራችውን ጀግንነት፣ ጀብድ፣ ገድል ልነግራችሁ ሳይሆን አሜሪካ በዚህ ደረጃ እስራኤልን ለምን ትደግፋለች የሚለውን ልገልጽላችሁ ነው።
ለምን ይመስላችኋል አሜሪካ ውስጥ የመጣው ፕሬዝዳንት በሙሉ እስራኤልን የሚደግፈው? ለምን ይመስላችኋል? We can say today that America is Israel's oldest and best friend in the world. We stand with Israel. We stand with Israel. We are fully supportive of Israel's right to defend itself from missiles landing on people's homes. The U.S. continues to support Israel in its defense. We do, yeah. እንደተመለከታችሁት ያለፉት 4 ተከታታይ ፕሬዝዳንቶች እስራኤልን ነው ሰፖርት የሚያደርጉት። እነሱ ብቻ አይደለም፣ ከዛ በፊት የነበሩት ሁሉም በሚባል ደረጃ ከአረቡ ዓለም በተሻለ ሁኔታ እስራኤልን ነው የሚደግፉት። ሪፐብሊካንን በሉት ዲሞክራትን በሉት በእስራኤል ላይ ያላቸው አቋም ተመሳሳይ ነው። ለምን መሰላችሁ? ሞሳድ የሚባል በዓለማችን ቁጥር 2 ዝነኛና አስገራሚ የስለላ ድርጅት አለ። ይህ ድርጅት የተቋቋመው እስራኤል የምትባል ሀገር በ1948 ዓመተ ምህረት ከተመሰረተች ከአንድ ዓመት በኋላ በ1949 በቤንጎሪዮን ፈቃደኝነት ነው። ከተመሰረተ ጀምሮ አስገራሚ ሚስጥራዊ ውስብስባዊ በሆኑ ሁኔታዎች ብዙ ኦፕሬሽኖችን የሰራ ድርጅት ነው። አሁንም እየሰራ ያለ ድርጅት ነው። በተለይ ደግሞ የናዚ አባላቶችን ባለስልጣኖችን እንደ አዶልፍ ሂትለር ያሉትን አርጀንቲና ድረስ በመሄድ ለፍርድ ለማቅረብ ያደረገው ታሪክ እስካሁን ድረስ በማስገረም ይነገርለታል። አመታዊ በጀቱ እስከ $3 ቢሊዮን የሚጠጋ ሲሆን እስከ 7000 የሚጠጉ ሰራተኞች አሉት። እዚህ የስለላ ድርጅት ውስጥ ቅጥረኛ ለመሆን ብዙ ፈተናዎችን ውጣ ውረዶችን ማለፍ ይጠበቅብሃል። በጣም ፈጣን አይምሮና ሚስጥረኛ መሆን አለብህ። ፈልገ ሳይሆን ተፈልገ የምትገባበት ድርጅት ነው። በርግጥ በአቅምም በሰራተኛ ብዛትም በበጀትም በሁሉም ነገር ሲአይኤ ይበልጣል። ግን የአረቡ ዓለም ላይ ከሲአይኤ በላይ አተኩሮ የሚሰራው ሞሳድ ነው። እንዲያው አረብ ሀገራቶች እርስ በርስ ከሚተዋወቁት በላይ እስራኤል የበለጠ ታውቃቸዋለች በሞሳድ አማካኝነት። እንደምታውቁት አሜሪካ ደግሞ ያው የአረቡን ዓለም በመልካም አትመለከታቸው። ያው ሪያሊቲ አይደለም እናወራው። አሁን እንዲያውም ትንሽ እየተሻሻለ መጥቷል። ከነዚህ የአረብ ሀገራቶች በአሜሪካ ላይ ለሚታቀዱት ማንኛውም ጥቃት ሊሆን ይችላል፣ ማንኛውም ነገር አነፍንፎ ቀድሞ መረጃ የሚያቀብለው ድርጅት ሞሳድ ይባላል። ከፖለቲካዊ ታሪካዊና ጂኦግራፊ አቀማመጡ ባለፈ እነዚህ አይነት መረጃዎች ለማግኘት አሜሪካ ለእስራኤል ሁሌም እገዟ አለ። አሁን ገባችሁ? አሜሪካ ለእስራኤል የምትደግፈው ለእስራኤል መደገፍ ስላለባት ብቻ ሳይሆን ለራሷም ጥቅም ስትል ነው። I know that Senator Obama will be a good friend to Israel. America is Israel's oldest and best friend in the world. ቆይ እዚህ ጋር ግን ትንታኔውን ገታ እናድርገውና አንድ ጥያቄ ልጠይቃችሁ። ኡበር እየሰራ ሊፍት እየሰራ ወይ 711 ወይ ጋስ ስቴሽን ሊሆን ይችላል ኦፊስ ውስጥ ተቀምጠ በየትኛውም የሥራ መስክ ውስጥ ሆነ አንድ ሰው መጥቶ ከእስራኤልና ከኢራን ከእስራኤልና ከፍልስጤም የማን ደጋፊ ነህ ማን ነው ሰፖርት የሚያደርገው ቢለ ምን ብለህ ትመልስለታለህ? እስራኤል ፍልስጤም። ስራ ቦታ ላይ ሆነ ይሄን ጥያቄ ከተጠየቃችሁ ሁሉ ጊዜ አስተውሉ። እኔ ኡበር በምሰራበት ወቅት አንዳንድ ከስተመሮች ይሄን ጥያቄ ጠይቁኝ ነበር። እኔ ምን እንደምላቸው እንደነበረ ታውቃላችሁ? የጊዮርጊስ ደጋፊ ነው የምላቸው። አልተግባብቶም፣ ስለነሱ ፖለቲካ አላቅም። አንተም አማረልኝ ብለህ አፍን እንዳከፍት እንዳትለፈልፍ እየሰማህ ነው። ይኸውልህ የሚድል ኢስት ፖለቲካ እንደሌላው ዓለም ፖለቲካ አይደለም። አሜሪካ ደግሞ እንደምታውቁት ከመላው ዓለም ህዝብ ተሰባስቦ የሚኖርባት ሀገር ነች። ማን በምን ሁኔታ በምን አይነት መንገድ ውስጥ እንዳለፈ አታውቅም። ቤተሰቡን ያጣለ የነዚህ ሀገር ፖለቲካ አጠቃላይ የሚድል ኢስት ፖለቲካ ለዘመናት በሺዎች ወይ ደግሞ በሚሊዮኖችን የበላ ፖለቲካ ነው። ይኸውልህ ለፍልፈ በሪፖርት ስራህ እንዳታጣ። ይሄ ወንድማዊ ምክሬ ነው። ያው ታየን አይታችሁ እንዳትወሰወሱ ብዬ ነው። ታየ ደግሞ ያው እንደምታውቁት ጦርነት ባለበት ሁሉ ፊት አውራሪ ነው። ከፊት ለፊት የሚገኝ ሰው ነው። በጣም የሚገርመው ነገር 200 ጀቶች ደንሰውባት ነው የሄዱት ኢራን ላይ ደንሰው። የኢራን ጀቶች ግን አይነሱ። የሚልኩት ምንድነው? ኢራኖች ድሮን ነው የሚልኩት። ሰው የሰራው ነው። በተአምር የኢራን ድሮኖች አይደለም። ሰው የተለያዩ ሳይንቲስቶች የሚሰሩላቸውን መቼ ነው ደግሞ ሰርታ የምታውቀው? ኢራን አርብቶ አደር ነበሩ በቅርብ ጊዜ። ስለዚህ ሰው በሰራላቸው ድሮን ሄደው እኮ በጀግንነት እስራኤል ግን ጀቶች ነው ያስነሳችው። 200 ጀቶች ያስነስታ 300 የተመረጡ ቦታዎችን መታች። 300ም የተመረጡት ቦታዎች የእስራኤልን የጦር አዛዥ ገላለች። ምን ያደርጋል እሱ? እናቶች ማለት ጀግና አይደል? ወጣ ብሎ አይቀመጥም። የእስራኤል የብሔራዊ ዘብ የምናምን ረሚ ማረገቻቸው የኒውክሌር ባለስልጣኑ ምናምን እና የመታችው ያወደመችው ያንን ነው። ኢራን ግን ምላሽ መስጠት የፈለገችው የት ላይ ነው? ቴል አቪቭ ላይ ነው። ህዝብ ላይ ነው ዳይሬክት የምትመጣው ህዝብ ላይ ነው። ስለዚህ ኢራን ኒውክሌር መያዝ የለባትም ስል ህዝብን ስለምታጠፋ ነው። አይ ጋሽ ታዬ የታሪክ አስተማሪ ነው፣ ግን ከራሱ ታሪክ አይማርም። በጣም እኮ ነው የሚገርመኝ። እንዴት ጦርነት ሰው ኮኬን ይሆንበታል? ሱስ ይሆናል እንደዚህ ጦርነት ባለበት ቦታ ሁሉ ፊት ለፊት። በጣም ነው የሚገርመው።
ለማንኛውም ይሄ 7 ቀን የሞላው ጦርነት ወደ መደበኛ ወደ እግረኛ ጦርነት የሚቀየር ይመስላችኋል? እኔ አይመስለኝም። ግን እንደ እስራኤል ፍቃድ ነው፣ እንደ ኢራን ሳይሆን እንደ እስራኤል ፍቃድ ነው የሚወሰነው። እና እስራኤል ኢራንን ታሸንፋለች ብላችሁ ከጠየቃችሁ እኔ ባለው ሁኔታ ያለውን መንግስት ልቀየርና ሌላ መንግስት ልታመጣ ትችላለች እንጂ ሌላ ነገር ላይ የምትቀየረው ያለ ነገር አይመስለኝም። እሷም እንደ ግብ የምትቆጥረው ያንን ይመስለኛል። ባለፈው ናታንያሁ ሲናገር ከሰማችሁት ይሄን ነበር ሲል የነበረው። ኢራንስ እስራኤልን ማጥፋት ትችላለች ወይ ደግሞ እስራኤልን ማሸነፍ ትችላለች? እዚህ ጋር እኔ አይመስለኝም እዚህ ጋር። ምክንያቱም አይደለም ኢራን ብቻዋን መላው ሚድል ኢስት ቢመጣ እስራኤልን አሁን ባለው ወቅታዊ የኃይል ሚዛን ማሸነፍ አይችሉም። ምክንያቱም ካላችሁ እስራኤል እስከ 400 የሚቆጠር ኒውክሌር ቦምብ አላት ተብሎ ይገመታል። ስለዚህ ምናልባት እሷን ሊያጠፉ ቢመጡ እንኳን አጥፍታ ሁሉን ሚዛን አንድ ላይ ነው የምትጠፋው። ግን አሁንም ልንገራችሁ የነዚህ ሀገር ፖለቲካ የሃይማኖት አይደለም፣ የህልውናና የጥቅም ብቻ ነው። በዛ መልኩ ተገንዘቡት። የሃይማኖት ቢሆን ኖሮ ሳውዲ ከእስራኤል ጎን ባልቆመች፣ ጆርዳን ከእስራኤል ተርታ ባልተሰለፈች፣ ራሽያ ደግሞ ለኢራን ባላደላች። የሁለቱ ሀገር ፖለቲካ የህልውና ነው፣ የመኖርና ያለመኖር ያ ብቻና ያ ብቻ ነው። የሃይማኖት አይደለም። ኮመንት ላይ አትሰዳደብ ብራዘር፣ ወንድምን አታስቀይም። እስላምና ክርስቲያን ወንድሞቼ እርስ በርስ አትሰዳደቡ። እኛ የሚያምርብን ጣናነሽን ጣና እስከምትገባ ድረስ አተኩረን በትኩረት መሸኘት ነው እንጂ በእነሱ ፖለቲካ ገብተን እርስ በርስ መሰዳደብ ሼም ነው፣ ሼም። ለማንኛውም ነብሶቼ ለዛሬ የነበረኝ ቪዲዮ ይሄ ነው። እስኪ ግን በስተመጨረሻ አንድ ጥያቄ ልጠይቃችሁ ማለት ነው። ይሄ ጦርነት ወደ 3ኛው ዓለም ጦርነት ይዞን የሚሄድ ይመስላችኋል? እኔ አይመስለኝም። የእናንተስ? ለምን? በሌላ ቪዲዮ እንገናኝ። ቻው ቻው፣ ደህና ሁኑልኝ። ሰብስክራይብ እያደረጋችሁ ቻው።